ሰላም ውድ ቤተሰቦች እንዴት ናችሁ? እንኳን ወደ እናት ዩቲዩብ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ አመሰግናለሁ። ሰብስክራይብ በማድረግ በድጋሚ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሳምንታችሁ እንዴት አለፈ? እሑዳችሁ እንዴት ነው ማለት ፈልጋለሁ። በነገራችን ላይ ኢትዮጵያ ነዳጅ ማምረት ከጀመረች 1 ዓመት ሆኗታል። ወይም ከቻይና አርሲ ኩባንያ ጋራ ከተፈራረመች ነዳጅ ለማውጣት 1 ዓመት ሆኗታል። ግን ነዳጁ የት እንዳለ እንዴት ነግሩኝ ብዬ ነው። እና በተረፈ እንግዲህ ሰሞኑን ደግሞ አዲስ ወሬያችን ባለፈ በባምቢ ሀበሻ ስንነቅፈው ምናምን የነበረው ወንድማችን እሸቱ ዛሬ በሱ ደርሷል። ባምቢ ግን በቃ በጣም ጸሎት ጸልያለች ማለት ነው። አይገርምም? በሌላ በኩል ለአርሲ ወገኖቻችን ለሚሞቱት፣ ለሚታረዱት፣ ለሚገፉት፣ ችግር ለሚደርስባቸው በሙሉ እጅግ አዝናለሁ እንደ አንድ ዜጋ። ለሀገራችን ሰላምን እመኛለሁ እንደ አንድ ዜጋ። ከዛ በተረፈ ስለ ዋልድባ የሚያውቅ ሰው እስኪ ካለ ስለ ዋልድባ እኔ አይ ቲንክ በኢትዮጵያ በ2009 8 አካባቢ መጨረሻ 9 ላይ ነው ያየሁትና ከአዲስ አበባ እጅግ በጣም ሩቅ ነው። የአባይን በረሃ አቋርጣችሁ በጣም ብዙ መንገድ ተጉዛችሁ የምታገኙት ነው እና ከዛ መጣው ነው አባቶች አይ ቲንክ የከሰቱ ውስጥ ግን እሸቱ እንደዛ ያንን ከመቅረጹ በፊት አያውቁም ወይ እንደሚተላለፍ ካሜራ ሲኖር አያውቁም ወይ ነው። አስባችሁታል? የአባይ በረሃን ነማይካድራን መተከልን በጣም ብዙ በረሃዎች አቋርጠው ነው የመጡት። በዛ ላይ ካለው የመንገድ ሰላም አለመኖር ጋራ እጅግ ከባድ መንገድ ነው አቋርጠው የመጡት። ግን እኔ ያልገባኝ ታውቃላችሁ፣ መነኮሳት አባቶቻችን ያው ወደማይቀረው ዓለም ሲሄዱ ሲቀበሩ በስጋ እጃ ነው የሚጠቀለሉት። ሰሌን ይባላል መሰለኝ። የሰሌን ኮፍያ ያረጉ ማለት በጣም ትልቅ ማድረግ ያላቸው ናቸው። እነዚህ አባቶች ግን መጀመሪያ እሸቱን መጥተው አናግረውታል ወይ ደውለው አናግረውታል ወይ? መቼም ሲሄድ ቀጥ ብሎ ካሜራ ይዞ አይደለም የሚሄደው። ያውቃሉ እንደሚቀረጹ፣ ያውቃሉ የሆነ ነገር አስተላልፎ የሆነ ገቢ እንደሚያገኝበት ያውቃሉ። ያ ሲደረግ አያውቅም ወይ ነው። ሌላው ያልገባኝ በዋልድባ እንግዲህ ብዙ ጊዜ መነኮሳት ባለፈውም ታረዱ፣ ተገደሉ ሲባል ተሰምቷል። ግን እስቲል እዛ ገዳም ሄዳችሁ አይታችሁት ከሆነ በጣም ትልቅ ገዳም ነው። እጅግ ለም የሆነ ስፍራ ነው እና እንዲሁ ዘው ተብሎ የሚገባበት ቦታም አይደለም። እዛ ቦታ ላይ እንግዲህ አንድ ቤተክርስቲያን ውስጥ ያኔ የተከፋፈሉ ናቸው። ሰምታችሁታል ለመገናኛው ሚዲያ ላይ። ያልገባኝ ነገር ዋልድባ ውስጥ መነኮሳት ከተለያዩ እንዴት እኛ ዓለማዊ ሰዎቹ እንዴት እንስማማለን ነው። በነገራችን ላይ በተለይ ክርስቲያን ወገኖቻችን መሄድ ካለባችሁ እና መጎብኘት ካለባችሁ ካልጎበኛችሁት ሪኮመንድ ማድረጋችሁ ጣና ገዳምና ዋልድባን ነው። ጣና ገዳምና ዋልድባን ማየት አለባችሁ። በቃ ለመባረክ ሰላም ለማግኘት ምናምን ወደዛ ዞር ብሎ ከጣና ከሀይቁ ከሀሳብ ውጪ ወደ 13 ገዳማት አሉ። እነሱን ሄዳችሁ እዩ። እኔ በጣም ኪዳነ ምሕረት ገዳም በጣም ወደዋለሁ። ከጣና ገዳም መካከል ከብዙዎቹ ኪዳነ ምሕረት እጅግ በጣም ደስ ይለኛል። አላውቅም፣ እዛ ግቢ ስገባ ሰላም ይሰማኛል። እና ስለዚህን ሪኮመንድ አደርጋችኋለሁ። ከዛ ውጭ ግን እሸቱን ማናገር አልቻልም ወይ? ግን ከዛ ውጭ እንዳባት መጀመሪያ በአርሲ ላይ ለሚደርስባቸው ለዜጎቻችን ለሚሞቱት ነፍስ ይማር አላሉም ወይ? ሚዲያ እንዳላውቀው በሚዲያ እንደተላለፈ እንግዲህ ስልክ ይጠቀማሉ ማለት ነው መነኮሳት። አይገርምም? በሚዲያ አይተው መጥተው እሸቱ እንዳያረገን ሲሉ እሱ ራሱ ሚዲያ ላይ መሄድ አልቻሉም ወይ? የኔ ጥያቄ ነው። ለምን በአባቶች ትሰራላችሁ ምናምን ለምትሉን አባቶች ራሳቸው እስከመጡ ድረስ እኛ እንሰራለን። ምን ችግር አለው? እነሱ እኛን የሚሰበስቡት የእኛ ጠባቂዎች፣ እኛ እረኞች ነን እኮ ተሰብሳቢዎች ነን። እኛ ልንሰበሰብ ወደ እነሱ መሄድ አለብን እንጂ እነሱ ወደ እኛ መምጣት የለባቸውም። ወር ደግሞ ወደ ሚዲያ መምጣት የለባቸውም ብዬ አስባለሁ። ገዳም የገቡበት ዓላማ ያ ስላልሆነ ማለት አንድ ሰው ገዳም ሲገባ ዓላማው ሚዲያ ስላልሆነ፣ ስለዚህ እሸቱን አናግረውታል ወይ? እሸቱ ምን ብሏቸው ነው? ድጋሚ ሲደው ልጃችን ጥሩ አይደለም ያስተላለፍከው መልእክት ለገዳሙ አይመጥንም፣
ለእኛም አይመጥንም። እኛ ደግሞ ግማሻችን አናግረህን ግማሻችን አላናገርከንም፣ ፍቃድ ያገኘው ከእነንትና ከናባንትና እንጂ ከኛ አይደለም ብለው እሱን አላናገሩም ወይ? እግረኛው ሚዲያ ጋር ለምን መሄድ አስፈለገ ነው። ሌላው እንደ አባት ምን አለ ፍትህ ቢጠይቁ ነው። መቼም ሚዲያ ከተጠቀሙ ስለ አርሲ ያውቃሉ። አርሲ ለ5ኛ ጊዜ የተጨፈጨፈ ሀገር ነው እና አርሲ፣ ማይካድራ፣ መተከል፣ ራያ አካባቢ ብትሄዱ ወለጋ አካባቢ ከወለጋ የተፈናቀሉ ዜጎች 4-5 ዓመታቸው ነው። ደብረ ብርሃን እንዳሉ ናቸው። በተለይ ከንጽህና ጉድለት እጅግ የሚሰቃዩ ህፃናት፣ ትምህርት ያጡ ህፃናት አሉ። ለዛ ፍትህ ሳይጠይቁ እርስ በርስ ለመከፋፈላቸው እሸቱን ለመንቀፍ እዚህ ጋር ሲመጡ እሸቱን በባምቢ ጉዳይ ነቅፌዋለሁ፣ ትክክል ስላልሆነ ግን ያው ለሚያስበው ሰው ለምን ቀድመሽኝ ሰራሽ እኔ ነበርኩ ያንን ቪዲዮ መስራት የነበረብኝ አይነት እንጂ እሱ በነቀፋት ጊዜ ልጅቷ ከምንም የለችም። ከዓመት በፊት ነው ያቆመችው። በዛ ምክንያት ነው። ከዛ ውጭ ግን ዋናው ነገር ስለ ዋልድባ መቀረጽና መተላለፍ ለህዝብ እይታ መቅረብ ያለበት ጉዳይ ካለ የኦርቶዶክስ ቲቪ አለ አይደል ወይ? እንዱ ቲክታከሮች ብድግ እያለን እየሄድን መንካት የሌለብን ቦታዎች፣ ማየት የሌለብን ቦታዎች መጎብኘት ተገቢ ነው፣ በረከት ነው። ገዳሙን መጎብኘት እጅግ ትልቅ ገዳም ነው። ከኢትዮጵያ ትልቅ የሚባለው ገዳም ነው። በድጋሚ ሄዳችሁ እንድታዩት ሪኮመንድ አደርጋችኋለሁ። አንድ ጊዜ ነው ሄድኩት። ኔክስት መሄድ ፈልጋለሁ፣ ሀገር ሰላም ከሆነ ብዬ አስባለሁ። ለመንገድ ስለማይመች እዛ አካባቢ አሁን እና ራሷ መጎብኘት አለበት፣ ለእይታ መቅረብ አለበት የሚለው የኦርቶዶክስ ቲቪ ቻናል አለ አይደል? ለምንድን ነው ሲኖዶሱ በራሱ የማይሄደው? እና ቲክታከሮች በተለይ በየገዳማቱ እየሄዱ የሚቀርጹትን እና ያልተገባ ነገሮችን እንዲያቆሙ ለምንድን ነው የማያውዙት የማይናገሩት ማለት ፈልጋለሁ፣ ለሚመለከታቸው አካላት ማለት ነው። ከዛ ውጪ እንደው እሸቱ ብዙ ጊዜ በእርግጥ ገዳሞችን ያሰራል፣ ለገዳም ውሃ፣ መንገድ፣ ሰሞኑንም አዲስ ያስመረቀው መንገድ አለ። ግን ይሄ የገዳም ነገር ቢቀር ብዬ አስባለሁ። ገዳም ሁላችንም ባንነካ፣ የእምነት ቦታዎች ሁላችንም ባንነካ፣ ስርዓት ብንይዝ፣ ማድረግ ያለብንና የሌለብን መነካት ያለባቸው ነገሮችና የሌለባቸውን ነገሮች ብንለይ። መቼም እኔ ለእናቴ ምጣን አስተምራት ማደል እናት ለልጇ ምጣ አስተማረች። ተረቱ ይተረት እንጂ የፈለገ ነገር ቢሆን እናቴን አምጫ ልላትን ቁጭ ብዬ አይደለ። ስለዚህ ስለዛ የሚመለከታቸው ሰዎች ቢሄዱና ቢያዩ ብዬ አስባለሁ። በድጋሚው ቻናሌን ስለምትከታተሉ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። አዳዲስ ቪዲዮዎች ስጭን ደግሞ ኖቲፊኬሽን እንዲደርሰውት የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በጣም በርካታ ቪዲዮዎችን አስተማሪ የሚሏቸውን ቪዲዮዎች አቀርብላችኋለሁ፣ አፕሎድ አድርግላችኋለሁ። ስለኔ ማወቅ የምትፈልጉት እኔን የምጠይቁኝ ጥያቄ ካለ ደግሞ አንቦክስ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን እያነበብኩ ቪዲዮ ስራላችኋለሁ። እጅግ አድርጌ አመሰግናለሁ።